አዳዲስ ለመመለስ ሊያስቸግሯቸው የሚችሉ እንቆቅልሾች ስላሉን ሰብስክራይብ ያድርጉ፣ አትጸጸቱበትም። አሊያ ወደ ዳንስ ፓርቲ ደረሰች። ሁሉም ሰው አሪፍ ጊዜ እያሳለፈ ነበር። በጣም ረጅም ጊዜ እንደዚህ አይነት ፓርቲ ላይ ከተሳተፍኩ። ዛሬማ ይቀወጣል። በዚህ መሃል መብራት ይጠፋል። ብዙም ሳይቆይ ተመልሶ መብራቱ ይመጣል። በዚህ መሃልም ናንሲ ወደ ዳንስ መድረኩ ስታመራ እግሯን አንሸራቷት ወድቃ ትሞታለች። የክለቡ ማናጀርም በዚህ ድንገተኛ አደጋ ምክንያት ፓርቲው ተሰርዟል፣ እባካችሁን ወደ ቤታችሁ ሂዱ። ማንም ወደ ቤቱ መሄድ አይችልም። ይሄ ድንገተኛ አደጋ ሳይሆን ግድያ ነው። ገዳዩም ደግሞ እዚሁ ነው ያለው፣ እኛ መሃል። አሊያ ይህን እንዴት እንዳወቀች እስኪ ገምቱ። አሊያ በጥንቃቄ የመደነሻ ወለሉን መረመረች። እናም አንድ ያልተለመደ ነገር ተመለከተች። ሰማያዊ ቀለም ያለው ፈሳሽ ነገር በመደነሻ ወለሉ ላይ ነበረ። ነገር ግን መብራት ከመጥፋቱ በፊት ፈሳሹ አልነበረም። ስለዚህ የሆነ ሰው ሆን ብሎ ደፍቶት ነው ማለት ነው። ይህን ሲሰሙ ሁሉም ደነገጡ። ቆይ ይሄ እንዴት ሊሆን ይችላል? በዚህ ሁላ ህዝብ መሃል እንዴት ግድያ ሊፈጸም ይችላል? እና ይህስ ፈሳሽ ከየት ነው የመጣው? የመብራቱን መጥፋት ፈሳሹን ለመድፋት ተጠቅመውበታል። መብራቱ ከመጥፋቱ በፊት 4 ሰዎች የመደነሻ ወለሉ ላይ ይቻለው፣ አንድሪውን፣ ዴቪድን፣ ኤማን እና ጆርጅን። አሊያ አራቱንም ለጥያቄ አስጠራቻቸው። ኤማም እንዲህ አለች፣ ከፍቅረኛዬ ጋር ፎቶ ስነሳ ነበረ፣ ተመልከቺ ፎቶውን። አንድሪውም ሰልፊ ስነሳ ነበር እዩ። ዴቪድም መጠጤን እየሞላው ነበር። ጆርጅም ከቤት ተደውሎልኝ እሱን ልመልስ ከክለቡ ውጪ ወጥቼ ነበረ፣ የስልክ ቅጂዬንም ማየት ትችያለሽ። አሊያም የተነገራትን ካሰላሰለች ወዲህ ገዳዩ ማን እንደሆነ አወቀች። እስኪ ከአራቱ ሰዎች ገዳዩ ማን ይመስላችኋል? መልሳችሁም ኮመንት ላይ ጻፉልን። አሊያ የሁሉንም ማስረጃ ስትመረምር ከኤማ ቦርሳ ውስጥ አንዳች ነገር እንዳለ አየች። እሱም በሃይላንድ ውስጥ ያለ ሰማያዊ ፈሳሽ እንደሆነ ተመለከተች። ነገር ግን አሁን ያ ሰማያዊ ፈሳሽ የለም። ሃይላንዱም ባዶ ነበረ። ይህ ማለት ናንሲን ለመግደል ወለሉ ላይ ደፍተዋለች ማለት ነው። አሊያም ኤማን በቁጥጥር ስር አዋለቻት። እስኪ ወደ ቀጣዩ ጥያቄ እንግባ። ግን ሰብስክራይብ አድርጋችኋል? አድርጓ። አንድ ቀን አሊያ ወደ አንድ ባንክ ታመራለች። የባንኩን ማናጀር ትተዋወቀዋለች። በዚህ መሃልም 3 የባንኩ ሰራተኞች ይመጣሉ። አሁንም በድጋሚ አርፍዳችኋል። ደንበኞች በእናንተ ምክንያት እየተጉላሉ ነው። ጌታዬ፣ ትናንት ከደረጃ ላይ ወድቄ እግሬን ተሰብሬ ነው። ዛሬ ጠዋት ዶክተሩ ጋር ሄጄ እስክታሸግ ነው ያረፈድኩት። ሪናም ልክ እኔ ስወጣ መዝነብ ጀመረ። ልብሴንም ልቀይር ወደ ቤት ገባው። ልብስ እስክቀይር ነው ያረፈደብኝ። ሳይክሌ ጎማዋ ፈንድቶ ነው። አሊያም ከ3ቱ አንዱ እየዋሸ እንደሆነ አወቀች። ማን እንደሆነ እስኪ ገምቱ። አሊያ አንድ የሚያጠራጥር ነገር አይታለች። ማርከስ ተሰበርኩ ያለው እግሩን ነው፣ ግን የታሸገው እጁን ነው። እውነት ተሰብሮ ቢሆን ኖሮ ማሸጊያው እጁ ላይ ምን ያደርግ ነበር? ስለዚህ ማርከስ ነው እየዋሸ ያለው ማለት ነው። እስኪ ለአሊያ ጉብዝና ቪዲዮውን ላይክ አድርጉ። አሊያ ከቢጂኤልአር ከሚባል ዩኒቨርሲቲ ዳይሬክተር ስልክ ይደወልላታል። ወዲያውም እንድትመጣ ይነግራታል። እሷም በቦታው ትገኛለች። ዳይሬክተሩ ከመምህሮቻችን አንዱ ታግቷል። የምጠረጥረው ሰው አለ? 3 ሰዎች ከመምህሩ ጋር በቅርቡ ተጋጭተው ነበር። እነሱን እጠረጥራለሁ። 3ቱም ለጥያቄ መጡ። ሃን የተባለውም መታገቱ እንደውም ጥሩ ነው፣ እንኳንም ታገተ። እሱ መምህር በጣም ባለጌ ነው። ሰኒም ኦፋይ ለጥቂት ቀን ኮሌጁም ቢሆን ያርፋል። ኔሃም ምንም ነገር እኔ አላየሁም፣ ያለምንም ነው እኔን የጠረጠራችሁኝ። እሱን ከሰማሽ በኋላ አሊያ ወደ መምህሩ ቢሮ ውሰደኝ። ዳይሬክተሩም እየመራ ወሰዳት። አሊያም የመምህሩን ቢሮ ጠረጴዛ ላይ የሆነ ፍንጭ አገኘች። ስዕሉንም እየተመለከተች አጋቹ ማን እንደሆነ አወቀች። ማን እንደሆነ ልትገምቱ ትችላላችሁ? አጋቹ ሰኒ ነው። ስዕሉ 3 ነገር ይዟል። ልጅ በእንግሊዘኛው ኪድ፣ ማሸለብ በእንግሊዘኛው ናፕ፣ አንድ ላይ ኪድናፕ አጋች እንደማለት ነው። ሰኒ ፀሐያማ። ስለዚህ አጋቹ ሰኒ ነው ማለት ነው። አሊያም ሰኒን ያዘችው፣ መምህሩንም አስለቀቀችው። ወደ ቀጣዩ ጥያቄ እስኪ እናምራ። አሊያ ጥንታዊ እቃዎች ወደሚሸጡበት ሱቅ አመራች። ጥንታዊ እቃዎችንም ስለምትወድ እስክትገዛ ጓግታለች። የሱቁንም በር ከፍታ ወደ ውስጥ ገባች። ወለሉ ላይም የተሰበረ ጥንታዊ እቃ አገኘች። የሱቁን ባለቤት ደርሶ እንዲህ አለ፣ ምንድነው የተፈጠረው? ይሄ ውድ መስታወት ማን የሰበረው? አሊያም ወንጀሉን የፈጸመው ሰው ሱቁ ውስጥ እንዳለ አወቀች። 4 ሰዎችንም ጠርታ ትጠይቃቸው ጀመር። ጽዳት ሰራተኛውም እቃ ማስቀመጫውን ክፍል እያጸዳው ነበር፣ ምንም የማውቀው ነገር የለም። ቀለም ቀቢውም መውጫውና መግቢያ በሩን ስቀባ ነበረ፣ አንድም ነገር አላየሁም። እቃ አውራጁም እቃዎችን
እያሸኩኝ ነበረ። መስታወቱም ሲሰበር እኔ አላየሁም። የሂሳብ ሰራተኛውም ስልክ ተደውሎልኝ ላወራ ጥቼ ነበረ። አሊያም በትክክል ካዳመጠች ወዲህ መስታወቱን ማን እንደሰበረ አወቀች። እስኪ ገምቱ። አሊያ ወደ ሱቁ ስትገባ በሩን ከፍታ ነበር የገባችው። እንዳለው ቀለም ቀቢው በሩን ቀለም ቀብቶት ቢሆን ኖሮ የአሊያ እጅ ቀለም ይነካው ነበር። በተጨማሪም ቀቢው እየቀባ ቢሆን ኖሮ ልብሱና እጁ ንጹህ ሊሆን አይችልም ነበር። ይሄ ማለት ቀለም ቀቢው እየዋሸ ነው ማለት ነው። አሊያም ማናዘዘችው፣ እሱም እውነቱን አወጣ። ወደ ቀጣዩ እንቆቅልሽ እስኪ እንሄድ። ኦዲ የጠዋት እንቅስቃሴውን ጨርሶ ከፓርኩ እየወጣ ነበር። የአይስክሬም ሱቅም ያያል። ቀልቡንም አንዳች ነገር ገዛው። ከጉዞውም አቆመው። ኦዲን እንዳይራመድ አድርጎ ቀልቡን የገዛው ነገር ምን እንደሆነ ገምቱ እስኪ። ኦዲ 3 ሰዎች አይስክሬም ይዘው ሲያያቸው ስትሮበሪ አይስክሬም የያዘው ሰው አይስክሬሙ ላይ ኬሚካል እንደተጨመረበት ጠርጥሯል። የማንጎ አይስክሬም የያዘው ሰው አይስክሬሙ ሲቀልጥ ቢጫ ሆኖ ነው። የቾኮሌት አይስክሬም የያዘው ሰው አይስክሬሙ ሲቀልጥ ቡኒ ሆኖ ነው። ታዲያ እንዴት ቢሆን ነው የስትሮበሪ አይስክሬም ቀይ ሆኖ የሚቀልጠው? አይስክሬሙ ችግር ቢኖርበት እንጂ። ኦዲ ልጁ እንዳይበላው ከለከለው። አይስክሬሙንም ወደ ዶክተር ሰንጀና ላከው። አይስክሬሙም እንደተመረዘ ተነገረው። ኦዲም አይስክሬም ሻጩን ያዘው። ወደ ቀጣይ እንቆቅልሽ እንለፍ። የሮዚ አለቃ ሮዚን ወደ ቢሮዋ አስጠርታት እንዲህ አለቻት፣ ወደ ቤቴ ሂጂና አንድ አስፈላጊ ፋይል አለኝ፣ በ10 ደቂቃ ውስጥ አምጪልኝ። ሮዚም ወደ አለቃዋ ቤት አመራች። ነገር ግን ቤቷ በ4 ቁጥሮች ባሉት ሚስጥራዊ ቁልፍ ተቆልፏል። ሮዚም ሚስጥራዊ ቁጥሩን ለመጠየቅ ስልኳን ስታወጣ ስልኳ ዘግቷል። ሮዚም ሚስጥር ቁጥር ከማስገቢያው በላይ ቁጥሮች ተደርድረው አየች። ፍንጭም ሊሆናት እንደሚችል ገባት። እስኪ ከላይ የተጻፉትን ቁጥሮች እንደ ፍንጭ ውሰዱና ሮዚ የአለቃዋን በር እንድትከፍት እርዷት። 2 ሲደመር 3 5 ነው። 3 ሲደመር 5 8 ነው። 5 ሲደመር 8 13 ነው። ይሄ ማለት በፊት ያሉት የሁለት ቁጥሮች ድምር ሶስተኛው ቁጥር ነው ማለት ነው። ስለዚህ ቀጣዩ ቁጥር 8 ሲደመር 13 21 ይሆናል ማለት ነው። ቀጣዩ ቁጥር ደግሞ 13 ሲደመር 21 34 ነው ማለት ነው። ስለዚህ ባለ 4 ቁጥሩ ሚስጥራዊ ቁጥር 21 34 ነው ማለት ነው። ሮዚ ይሄን ስላወቀች በሩን ከፍታ ገባች። ወደ ቀጣዩ እንለፍ። አሊያ ፊቷን ለመሰራት ወደ ውበት ሳሎን አመራች። ፊቷንም ለመሰራት በጣም ጓግታለች። ከዚያም 3 ሰዎች ወደ እርሷ መጡ። ፊቷንም ማሳጅ እንዲያደርጓት አንድ ሰው መምረጥ ነበረባት። አሊያ ፊቷን ማሳጅ እንዲያደርጋት ማንን ልትመርጥ እንደምትችል ልትገምቱ ትችላላችሁ? አሊያ የመጀመሪያዋን ሴት ጥፍሯ ረጅም መሆኑን ተመልክታለች። ይህ ደግሞ ፊቷን ሊሞነጭረው ይችላል። በቀኝ በኩል ያለችዋ ሴትዮ ደግሞ ብዙ ቀለበቶችን ስላደረገች ቆዳዋ ላይ ሰንበር ሊያወጣባት ይችላል። ይሄንን ከግምት አስገብታ አሊያ መሀል ያለችዋን ሴትዮ ፊቷን ማሳጅ እንድታደርጋት መርጣለች። አሊያ በጣም ምርጥ ናት አይደል? ኦዲ ወደ ቤቱ እያመራ እያለ ውስጡን ጥሩ ስሜት አልሰማ ይለዋል። ራሱንም ይስታል። ሲነቃም ራሱን ጨለማ ክፍል ውስጥ አገኘ። ፊት ለፊቱ ላይም 4 በሮች ነበሩ። እያንዳንዱ በር ላይ መልእክት ነበረው። የመጀመሪያው በር በቀኝ በኩል ያለው በር ለመውጫ የሚሆን ትክክለኛ በር ነው የሚል ነው። ሁለተኛው በር ደግሞ ይሄ የቀኙ በር ነው የሚል ነው። ሶስተኛው በር ደግሞ ለማምለጥ ትክክለኛውን በር ምረጥ የሚል ነበር። አራተኛው በር ምልክቶቹን ችላ ብለህ ወደፊት መሄድህን ቀጥል የሚል ነው። ኦዲ ከዚህ እንዲወጣ የትኛውን በር ነው መጠቀም ያለበት? የመጀመሪያው በር በቀኝ በኩል ያለው በር ትክክለኛ በር እንደሆነ ይናገራል። ነገር ግን በቀኝ በኩል 3 በሮች ነው ያሉት። ስለዚህ ይሄ ግራ መጋባትን ይፈጥራል። ሁለተኛው በር ደግሞ በቀኝ በኩል የሚገኘው በር እሱ እንደሆነ ይናገራል። ነገር ግን በቀኝ በኩል ሌላ 2 በሮች አሉ። ሶስተኛው በር ደግሞ የትኛው በር እንደሆነ ሳይናገር ግን ትክክለኛው በር እንዲመርጥ ይናገራል። አራተኛው በር ግን ምክንያታዊ የሆነ ፍንጭ ነው የሚሰጠው። ምልክትን ሳያምን ዝም ብሎ ብቻ መንገዱን እንዲሄድ የሚመራ ነው። በጥንቃቄ ካየነው አራተኛው በር በትክክል የሚመራ ነው። የአራተኛውን በር ምክር የሰማው ኦዲ ከጨለማው ማውጣት ቻለ። በቀጣይ ቪዲዮ እስከምንገናኝ ባይ።